ጸጋና ሰላም ይብዛላችሁ በጌታችን በኢየሱስ ክርስቶስ ፍጹም በሆነው ጸጋ ሰላም እላችኋለሁ። ዛሬ የእግዚአብሔርን ቃል እንዳካፍላችሁ በልቤ ያስቀመጠው የእግዚአብሔር ሐሳብ ከማን ጋራ መዋል ትፈልጋላችሁ ወይስ ከማን ጋራ ጓደኛ መሆን ትፈልጋላችሁ በሚል ርዕስ ይሆናል። መጽሐፍ ቅዱሳዊ ትምህርት ነው። መነሻዬ የእግዚአብሔር ቃል ነው። ማን ነው ጓደኛችሁ? ማን ጋር ነው መዋል የምትፈልጉት? ከማን ጋራ ነው መሆን የምትፈልጉት? ይህንን ሐሳብ ሁላችሁም በልባችሁ እንድትይዙት እንደገናም እንድትጠቀሙበት እንደገናም ደግሞ እንድትሞክሩት ራሱ ጋብዛችኋለሁኝ። የእግዚአብሔር ቃል እንደሚነግረን በሉቃስ ወንጌል ምዕራፍ 10 ላይ ቁጥር 29 ላይ ባልንጀራዬ ማን ነው ብሎ ለጠየቀው ሰውዬ ጌታ ኢየሱስ ክርስቶስ የተናገረው ስለዚህ ስለ ባልንጀራ አንድ ምሳሌ ነው። እናንተ ሁላችሁም ይህንን ምሳሌ ታውቁታላችሁ። ባልንጀራዬ ማን ነው፣ ጓደኛዬ ማን ነው ብሎ ለጠየቀው ለዛ ግለሰብ ኢየሱስ የመለሰለት መልስ ይሄ ሰውዬ በደንብ በሚገባው ቋንቋ በሚገባው ምሳሌያዊ አነጋገር ነው። ቁጥር 29 ላይ እንደዚህ ይላል። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶትም ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚያ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴው እጅ ለወደቀው ባልንጀራው ማን ነው? ማን ነው ባልንጀራው? ምንም ትርጓሜ የማያሻው ባልንጀራው ለዚህ ሰውዬ ከወደቀበት ያነሳው ባልንጀራችሁ ማን ነው? ጓደኛችሁ ማን ነው? ከማን ጋር ነው የምትውሉት? ነጋችሁን ከሚፈልግላችሁ ሰው፣ እድገታችሁን ከሚፈልገው ነው ወይስ ውድቀታችሁን ከሚሻው ሰው? መንፈሳዊ እድገታችሁ ከሚያስደስተው ወይስ ደግሞ ውድቀታችሁ ከሚያስደስተው? መውደቃችሁ ከሚያስደስተው ወይስ መነሳታችሁ ከሚያስደስተው? ማንኛው ነው ባልንጀራችሁ? ማንኛው ነው ጓደኛችሁ? እናንተስ መዋል የምትፈልጉት ከየትኛው ሰው ጋር ነው? ከማንኛው ሰው ጋር ነው? ታውቃላችሁ፣ እነዚህ ሶስቱ ምሳሌዎች ጌታ ኢየሱስ ያቀረባቸው እነዚህ ምሳሌዎች ሁለቱ የሃይማኖት ቤት አገልጋዮች እንደሆኑ ነው የሚያሳየው። ሁለቱ በእርግጥ ብዙ ሰው መዋል የሚፈልገው ከሃይማኖተኛ ሰው ጋር ነው። ደስ ይላል። ሃይማኖተኛ ሰው ጋር መዋል ደስ ይላል። አንደኛው ካህን ነው፣ አንደኛው ሌዋዊ ነው። ሌዋዊውም ካህኑም ግን በካህንነቱና በሌዋዊነቱ ለባልንጀርነት የሚበቃ አይደለም። ለባልንጀርነት ለጓደኝነት የሚበቃ አይደለም። ካህን ስለሆነ ጓደኛ መሆን አይችልም። ሌዋዊ ስለሆነ ጓደኛ መሆን አይችልም። መንፈሳዊ ሰው ስለሆነ ጓደኛ መሆን አይችልም። ሌላ ጉዳይ ነው እሱ። ውሏችን ነው ዋናው። ያ ማለት የሚያሳድጉ ሰዎች አሉ። ጥሩ የክህነት አገልግሎት የሚያገለግሉ ሰዎች እንዳሉ እናምናለን። ግን ምርጫችን ነው የኛ። ማን ነው ጓደኛችን? ከማን ጋር ነው መዋል የምንፈልገው? ከማን ጋር ነው መራመድ የምንፈልገው? ታውቃላችሁ፣ አንዳንድ ሰዎች ነጋችንን ፈጽሞ የሚቀብሩ ነው የሚሆኑት። አንዳንድ ሰዎች ስለ ነጋችን የማይገዳቸው ነው የሚሆኑት። አንዳንድ ሰዎች
ሁል ጊዜ ስለ ስኬት፣ ስለ መከናወን፣ ስለ እድገት፣ ስለ ለውጥ አያወሩም። ሁል ጊዜ ከኛ ጋር ግንኙነት ሲያደርጉ እነዚህ ሰዎች ውድቀታችንን የሚሹ ነው የሚሆኑት። ውድቀታችንን የሚሹ ነው የሚሆኑት። ይሄ ይሉኝታ የሚባለው ሰው ምን ይለኛል በሚል መንፈስ ተይዘን አንዳንድ ጊዜ ከእንደዚህ አይነት ጓደኛ ጋር ልንሆን እንችላለን። እኔ ነግራችኋለሁ፣ ጓደኛቸው የሚያነሳችሁ ነው ወይ የሚጥላችሁ ነው የምትሉት ጓደኛችሁ፣ የመረጣችሁት ጓደኛችሁ ወይ ወደ በጎ መንገድ የሚመራችሁ ነው ወይ ወደ ክፉ መንገድ የሚመራችሁ ነው። የጓደኛችሁ ማንነት ይወስነዋል። ብዙ ሰዎች በጓደኛ የወደቁ ናቸው። ብዙ ሰዎች በጓደኛ ምክንያት የጠፉ ናቸው። በጓደኛ ምክንያት የተሰባበሩ፣ በጓደኛ ምክንያት ውስጣቸው ላይ ያለው አቅማቸው፣ ፖቴንሻላቸውን ሁሉ ያጡ ሰዎች ናቸው። ብዙ ሰዎች ጓደኛ አሰናክሎ የጣላቸው ናቸው። ብዙ ሰዎች ጓደኛ እንደ ሰንሰል አንቆ ይዞ ያሰራቸው ናቸው። ጓደኛ ለብዙ ሰዎች ደግሞ ጓደኛ የመነሳት፣ የመራመድ፣ የመሄድ፣ የመከናወን፣ የበጎ ነገር ፍሬያማ የሆኑ ሰዎች አሉ። በጓደኛ ምክንያት ማለት ነው። በጓደኛ ምክንያት እና እናንተ ጓደኛችሁ ማን ነው? ጓደኛችሁ ማን ነው? እናንተ ነጋችሁን ያየላችሁ ነው ወይስ ነጋችሁን የቀበረባችሁ ሰው? በጎ መንገድ ያሳያችሁ ነው ወይስ በጎውን ያነኑ ትንሿን እንኳን በጎ መንገድ ያጠፋባችሁ? ለመከናወናችሁ የሚተጋ ነው ወይስ ለውድቀታችሁ የሚተጋ ነው ጓደኛችሁ? ለፍሬያማነታችሁ የሚተጋ ነው ወይስ ደግሞ ፍሬያማ እንዳልሆናችሁ ለሚነግራችሁ? ጓደኛችሁ ማን ነው? ምርጫው የእናንተ ነው። ይሄ ሰውዬ ጥሩ ጥያቄ ነው። ባልንጀራዬ ማን ነው? ማን ነው ባልንጀራዬ? ባልንጀራህማ ከወደክበት የሚያነሳህ ነው። ባልንጀራህ ስብራትህን የማይፈልገው ነው። ባልንጀራህ ሞትህን የማይሻው ነው። ባልንጀራህ ወድቀህ እያየህ በውድቀትህ የማይስቅ ነው። በውድቀትህ የማይደሰት ነው። በውድቀትህ የማይጽናና ነው። ብዬህ ነበረ፣ ነግሬህ ነበር። እኔ እኮ ነግሬህ ነበር፣ ገና ይሄ ነገር እንደሚመጣ ፈርቼ ነበር ብሎ የማይሳለቅብህ እሱ ነው ጓደኛ። እሱ ነው ባልንጀራ። ስብራትህን አይቶ ዝም ብሎ ማለፍ የማይችለው እሱ ነው ጓደኛ አለ ኢየሱስ። ሁለቱ ሌዋዊውና ካህኑ ይሄ ነው ባህሪያቸው። በጓደኛ የሚሳለቁ ባህሪ ያላቸው ናቸው። ሳምራዊው ግን አየውና አዘነለት ይላል። ምርጥ ባልንጀራ አነሳው፣ ካለው ነገር ሁሉ ቀባው። ኪራይ ከፍሎ ደግሞ ሌላ ሰው እንዲጠብቅለት አደረገ። ባልንጀራህ ይሄ ነው አለ ኢየሱስ። ጌታ ኢየሱስ ሁል ጊዜ የሚመክረን ምክር፣ ጌታ ኢየሱስ የሚነግረን ነገር ሁሉ ከልባችን ከተጠቀምንበት ከያዝነው የኢየሱስ ምክር ልብን ይጠግናል። የኢየሱስ ምክር ዘመንን ያሻግራል። የኢየሱስ ምክር ነገን ይሰራል። የኢየሱስ ምክር ነገን ያሳምራል። ጓደኛችሁ ማን? ባልንጀራችሁ ማን? ከማን ጋር መዋል ትፈልጋላችሁ? ከማን ጋር ነው እየዋላችሁ ያላችሁ? ዘመናችሁን የሚዋጁላችሁ ሰዎች ላይ ነው ወይስ ዘመናችሁን የሚያጠፉት ሰዎች ላይ ነው የምትሉ? እድገታችሁን የሚፈልጉ ሰዎች ወይስ ውድቀታችንን የሚሹ ሰዎች? በእናንተ መውደቅ ባለመከናወናችሁ የሚደሰቱ ሰዎች ጋር ነው የምትሉት? አንዳንድ ጓደኞች እግዚአብሔር ይባርካቸው፣ አንተ እኮ ትችላለህ፣ አንተ እኮ ጎበዝ ሰው ነህ፣ እኔ ካንተ ብዙ ነገር እጠብቃለሁ ይላሉ። አንተ ትችላለህ፣ እኔ ካንተ ብዙ ነገር እጠብቃለሁ፣ ብዙ ነገር እፈልጋለሁ ካንተ፣ አቅም አለ፣ ውስጥ ላይ አቅም እንዳለ አያለሁ ይላሉ። ውስጥን ያነሳሳሉ። እናንተ እንኳን ሞቶባችሁ ነገራችሁ እንኳን የእናንተ ሞቶ ደክሟችሁ እንኳን እነዚህ ጓደኞች የተቀደሰ አፍ አላቸው፣ የተባረከ አፍ አላቸው፣ ያነሳሷል። አንዳንዶቹ ደግሞ እናንተ ውስጥ ያለውን ሊጠፋ ያለውን ያነኑ እንዲጠፋ ያደርጉታል። ምንም ዋጋ የለውም ከዚህ በኋላ
እንስራ ስትሉ ስራ የሆነ ስራ ለመስራት እንደፈለጋችሁ ስትነግሯችሁ ምንም እኮ ዋጋ የለውም፣ አሁን እኮ ብሰራም እኮ ዋጋ የለውም፣ ለውጥ የለውም እኮ ምንም አታመጣም እኮ ብሰራ ምናምን ብለው ቅብር ያደርጉታል። ምኞታችሁን፣ ሀሳባችሁን፣ ፖቴንሻላችሁን ሁሉ እቅዳችሁን ሁሉ ይቀብሩታል። አይዞ እንጸልያለን፣ አቅም አለ ደግሞ አንተ ብትሰራ ይከናወንልሃል፣ አንተ ደግሞ ብታደርግ ብትማር ይከናወንልሃል ብለው የሚያነሳሱ የተባረኩ የተቀቡ ጓደኞች አሉ። አንዳንዶቻቸው ደግሞ እንደዚህ አይነቱ ጸጋ የሌላቸው አዳፋኝ የሆኑ መንፈስ ያላቸው ሰዎች አሉ። ባልንጀራችሁን ምረጡ፣ ባልንጀራችሁን ምረጡ። እግዚአብሔር ደግሞ በጎ ባልንጀራ ይስጣችሁ።